ሰላም ለእግዚአብሔር አምላክ ከእናንተ ጋር ይሁን። የእመቤታችን የቅድስት ድንግል ማርያም ጸሎት አማላጅነቷ አይለየን። ውድ ቤተሰቦቼ እንዴት ናችሁ? ሼር፣ ሰብስክራይብ አድርጉልኝ። ዛሬ የምናየው 5 አዕማደ ምስጢራትና 7ቱ ስርዓተ ቤተ ክርስቲያን ናቸው። 5 አዕማደ ምስጢራት የሚባሉት ምስጢረ ሥላሴ፣ ምስጢረ ሥጋ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን ናቸው። ምስጢረ ሥላሴ ማለት አንድነቱ ሶስትነቱ የመገለጥ ማለት ነው። አንድም ሶስትም ማለት ነው። ምስጢረ ሥጋዊ ማለት ደግሞ ከሰማያት ሰማያት ወርዶ ከእመቤታችን ቅድስት ድንግል ማርያም ከስጋ ስጋ ከነፍሷ ነፍስ አንስቶ በምድር ስለተወለደ ነው። ምስጢረ ጥምቀት ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ በማየ ዮርዳኖስ በእደ ዮሐንስ ሲጠመቅ ጊዜ መንፈስ ቅዱስ በአምሳለ ርግብ ወረደ። የእግዚአብሔር ቃል ደግሞ ይኸው የምወደው ልጄ ብሎ ቃሉ የተሰማው ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ በስጋ በዮርዳኖስ እንደተጠመቀ ይህ ማለት ደግሞ የአንድነትና የሶስትነት ምስጢር ተገለጠ ማለት ነው። ምስጢረ ቁርባን በዕለተ ሐሙስ ለደቀ መዛሙርቱ ይሄው ስጋዬ ይሄ ደግሞ ደሜ ብሎ ደሙ ወደ ወይን ቀይሮ ስጋው ወደ ህብስተ መና ቀይሮ የሰጣቸው ምስጢር ነው። 7ቱ ስርዓተ ቤተ ክርስቲያን የሚባሉት ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ቁርባን፣ ምስጢረ ንስሐ፣ ምስጢረ ክህነት፣ ምስጢረ አክሊል፣ ምስጢረ ቅዳሴ ናቸው። በሌላ እስከሚመጣ ድረስ በሰላም ያገናኘን ቸር መድኃኔዓለም። በዛ አጋጣሚ አንድ ነገር ልንገራችሁ። ማለት ጸሎት ስናድርግ ሀሳባችን ይበታተናል። በቃ ይበታተናልና መጀመሪያ የአምልኮት ስግደት ሰግደን ጸሎት ብናረግ እየተመረጠ ነው። ማለት ሀሳባችን ለመሰብሰብ ይጠቅመናል ማለት ነው። ከዛ በኋላ አሁን ብዙ የጸሎት መጽሐፍቶች አሉ። ከዛው ግን አንዱ እና ዋናኛው ተመራጪ መዝሙረ ዳዊት ነው። ውዳሴ ማርያም ደግመን መዝሙረ ዳዊት ከመጥፎ ነገር ይመልሳል። ማርያም እውነቴን ነው። ፈተና አለ ማለት መዝሙረ ዳዊት ስላነበብክ መዝሙረ ዳዊት ጸሎት ስላደረግ ከፈተና እወጣለሁ ማለት አይደለም። ፈተና እንዳለ ሆን ግን ያጠነከረሃል። የእግዚአብሔርን ህልውናው የእግዚአብሔርን ተራዳእነቱ በቃ ሁሉም ነገር መዝሙረ ዳዊት ስላለ በዛ ትጸናላችሁ፣ ትጠነከራላችሁ። የመኖራችሁ ትርጉም ታውቃላችሁ። ማለት ምድራዊ ሳይሆን የዘላለም ህይወት የምድሪቱ ሳይሆን የላዩ የምናስብበት በጣም ትልቅ አስተዋጽኦ ያለው መጽሐፍ መዝሙረ ዳዊት ነው። መዝሙረ ዳዊት ብሉይ ኪዳን ነው የሚገኘው። ከብሉያት ሁሉ ግን
መዝሙረ ዳዊት ነው የተመረጠው ማለት መዝሙረ ዳዊት ባይኖር ኖሮ እኔ እንጃ ብቻ ጸሎት ስታረጉ መዝሙረ ዳዊት መድገም እንዳታቋርጡ። በጣም አሪፍ ነው። ያው እንዳይበዛባችሁ እንጂ ማርያምን መዝሙረ ዳዊት ከሁሉም በላይ ነው። ሁሉም ነገር እዛ ታገኛላችሁ። የኃጢያንም የጻድቃንም ወድቆ የተነሱትን ዳዊት በመዝሙሩ ሁሉ አካትቷልና እግዚአብሔር አምላክ የመጀመሪያችን ሳይሆን የመጨረሻው ያሳምረልን እና እህቶቼ ተጠቀሙበት እላችኋለሁ። በተለይ በስደት ያለ ነው ያ መከራ እንዳለ ደስታም አለ።